በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአምላካችን የቅዱስ እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቅዱሳን ሁሉ ወዳጆች እንደምን ሰነበታችሁ? ደህና ናችሁ ልጆች? አሜን። ይህችን ጊዜ ጠብቆ ላደረሰን ሕያውና ብሩክ አባታችን እግዚአብሔር ምስጋና ይድረሰው። ባለፈው በክፍል 49 መንፈሳዊ ታሪካችን የዓለምን ውስውስታ ማለፊያ ጥበብ በሚል ርዕስ መንፈሳዊ ውጊያን እንዴት ተቋቁመን ማለፍ እንደሚገባን ተመልክተን ነበር። በዚህም መንፈሳዊ ውጊያን ለመቋቋምና ለማለፍ በእግዚአብሔር ቃል ላይ መልህቃችንን መጣል እንደሚገባን፣ የጸሎት ሕይወታችንን ማጠንከር፣ አእምሮና ልቡናችንን ከብክለት መጠበቅ እንዳለብን፣ ዛሬን እንደሚገባ ለዘላለም ሕይወት በሚጠቅም መንገድ መኖርና ነገን ተስፋችንን በእግዚአብሔር ላይ አድርገን ልንጠባበቅ እንደሚገባ ተመልክተን ነበር። በዛሬው መርሃ ግብራችን ደግሞ ማንም ባልንጀራ ከመዳን ጉዞ አይጉደል በሚል ርዕስ የምንማማር ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። ልጆች፣ በዛሬው ትምህርታችን ከመዳን ጉዞ ማንም ወደ ኋላ አይቅር አይጉደል ለሚለው ርዕስ መነሻ የሚሆነንን በመጽሐፈ ኢያሱ ምዕራፍ 7 ላይ ያለውን ታሪክ መነሻ አድርገን እንማማራለን። በዚህ ታሪክ ታዲያ ወደ ምድረ ከነዓን ወደ ርስት ምድር ከሚደረግ ጉዞ ላይ በፍቅረ ነዋይ ወይንም የዚህ ዓለምን ገንዘብና ሀብት በመውደዱ ምክንያት እርሱ ተሰናክሎ ለሌሎች እንቅፋት ስለሆነ ሰው ታሪክን መነሻ አድርገን እንማማራለን። አምላካችን ያስተምረን። በመጽሐፈ ኢያሱ ምዕራፍ 7 ቁጥር 1 እስከ 26 እንዲህ ይላል። የእስራኤል ልጆች ግን እርም በሆነው ነገር በደሉ። ከይሁዳ ነገድ የሆነ አካን እርሱ የከርሚ ልጅ የዘንበሪ ልጅ የዛራ ልጅ እርም ከሆነው ነገር ወሰደ። የእግዚአብሔርም ቁጣ በእስራኤል ልጆች ላይ ነደደ። ኢያሱም ከቤቴል በምስራቅ በኩል በቤተ አዌን አጠገብ ወዳለችው ወደ ጋይ ሰዎችን ከኢያሪኮ ልኮ ውጡ፣ ምድሪቱን ሰልሉ ብሎ ተናገራቸው። ሰዎቹም ጋይን ሰለሉ። ወደ ኢያሱም ተመልሰው 2 ወይም 3 ሺህ ያህል ሰዎች ወጥተው ጋይን ይምቱ እንጂ ሕዝቡ ሁሉ አይውጣ፣ ጥቂቶች ናቸውና ሕዝቡ ሁሉ ወደዚያ ለመሄድ አይድከም አሉት። 3 ሺህ ያህል ሰዎችም ወደዚያ ወጡ፣ ከጋይም ሰዎች ፊት ሸሹ። የጋይም ሰዎች ከእነርሱ 36 ያህል ሰዎችን መቱ፣ ከበሩ እስከ ሸባሪም ድረስ አባረሯቸው፣ በቁልቁለቱ መቷቸው። የሕዝቡም ልብ ቀለጠ፣ እንደ ውሃም ሆነ። ኢያሱም ልብሱን ቀደደ፣ እርሱና የእስራኤል ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸውም ላይ ትቢያ ነሰነሱ። ኢያሱም አለ፣ ዋይ ጌታ እግዚአብሔር ሆይ በአሞራውያን እጅ አሳልፈ ትሰጠን ታጠፋንም ዘንድ ይህንን ሕዝብ ዮርዳኖስን ለምን አሻገርኸው? በዮርዳኖስ ማዶ መቀመጥን በወደድን ነበር እኮ። ጌታ ሆይ እስራኤል በጠላቶቻቸው ፊት ከሸሹ ምን እላለሁ? ከነዓናውያንም በምድሪቱ የሚኖሩ ሁሉ ሰምተው ይከቡናል፣ ስማችንንም ከምድር ያጠፋሉ። ለታላቁ ስምህ የምታደርገው ምንድን ነው? አለ። እግዚአብሔርም ኢያሱን አለው፣ ለምን በግንባርህ ተደፍተሃል? ቁም፣ እስራኤል በድሏል፣ ያዘዝኳቸውንም ቃል ኪዳኔን አፍርሰዋል።
እርም የሆነውንም ነገር ወሰዱ፣ ሰረቁም፣ ዋሹም፣ በዕቃቸውም ውስጥ ሸሸጉት። ስለዚህ የእስራኤል ልጆች በጠላቶቻቸው ፊት መቆም አይችሉም። የተረገሙ ስለሆኑ በጠላቶቻቸው ፊት ይሸሻሉ። እርም የሆነውን ነገር ከመካከላችሁ ካላጠፋችሁ ከዚህ በኋላ ከእናንተ ጋር አልሆንም። ተነሳና ሕዝቡን ቀድስ፣ እንዲህም በላቸው፣ እስራኤል ሆይ እርም የሆነውን ነገር በመካከልህ አለ። እርምም የሆነውን ነገር ከመካከላችሁ እስክታጠፉ ድረስ በጠላቶቻችሁ ፊት መቆም አትችሉም ብሎ የእስራኤል አምላክ እግዚአብሔር ተናግሯልና እስከ ነገ ተቀደሱ። ነገም በመንገዳችሁ ትቀርባላችሁ። እግዚአብሔርም የሚለየው ነገድ በወገኖቹ ይቀርባል። እግዚአብሔርም የሚለየው ወገን በቤተሰቦቹ ይቀርባል። እግዚአብሔርም የሚለየው ቤተሰብ በሰው ይቀርባል። እርምም የሆነውን ነገር የተገኘበት ሰው የእግዚአብሔርን ቃል ኪዳን አፍርሷልና በእስራኤል ዘንድ በደል አድርጓልና እርሱና ያለው ሁሉ በእሳት ይቃጠላሉ አለው። ኢያሱም ማልዶ ተነሣ፣ እስራኤልንም በነገዶቻቸው አቀረበ። የይሁዳ ነገድ ተለየ። የይሁዳንም ነገድ አቀረበ፣ የዛራንም ወገን ለየ። የዛራንም ወገን ሰዎች አቀረበ፣ ዘንበሪም ተለየ። የቤቱንም ሰዎች አቀረበ። ከይሁዳ ነገድ የሆነ የከርሚ ልጅ የዘንበሪ ልጅ የዛራ ልጅ አካን ተለየ። ኢያሱም አካንን ልጄ ሆይ ለእስራኤል አምላክ ለእግዚአብሔር ክብር ስጥ፣ ለእርሱ ተናዘዝ፣ ያደረግከውን ንገረኝ፣ አትሸሽግ አለው። አካንም መልሶ ኢያሱን በእውነት የእስራኤልን አምላክ እግዚአብሔርን በድያለሁ፣ እንዲህና እንዲህም አድርጌያለሁ። በዘረፋ መካከል አንድ ያማረ የሰናዖር ካባ 200 ሰቅል ብር ሚዛኑም 50 ሰቅል የሆነ ወርቅ አግኝቼ ተመኘኋቸው፣ ወሰድኳቸውም። እነሆ በድንኳኔ ውስጥ በመሬት ተሸሽገዋል፣ ብሩም ከሁሉ በታች ነው አለው። ኢያሱም መልእክተኞች ሰደደ፣ ወደ ድንኳኑም ሮጡ። እነሆም በድንኳን ውስጥ ተሸሽጎ ነበር፣ ብሩም በበታቹ ነበረ። ከድንኳኑም ውስጥ ወስደው ወደ ኢያሱና ወደ እስራኤል ልጆች ሁሉ አመጡት፣ በእግዚአብሔርም ፊት አኖሩት። ኢያሱና እስራኤል ሁሉ የዛራን ልጅ አካንን ብሩን፣ ካባውን፣ ወርቁንም፣ ወንዶችና ሴቶች ልጆቹንም፣ በሬዎቹንም፣ አህያዎቹንም፣ በጎቹንም፣ ድንኳኑንም ያለውን ሁሉ ወስደው ወደ አኮር ሸለቆ አመጧቸው። ኢያሱም ለምን አስጨነቅከን? እግዚአብሔር ያስጨንቅሃል አለው። እስራኤልም ሁሉ በድንጋይ ወገሩት፣ በእሳትም አቃጠሏቸው፣ በድንጋይም ወገሯቸው። በላዩም እስከ ዛሬ ድረስ ያለ ታላቅ የድንጋይ ክምር ከመሩ። እግዚአብሔርም ከቁጣው ትኩሳት ተመለሰ። ስለዚህ የዚያ ስፍራ ስም እስከ ዛሬ ድረስ የአኮር ሸለቆ ተብሎ ተጠራ ይላል። አካን እርም የሆነውን በመውሰዱ፣ እርም ማለት ፈጽሞ የተጠላ ጸያፍ፣ የተናቀ፣ ክፉ የሆነ ማለት ነው። አካን የወሰደው ብርና ወርቅ ከኢያሪኮ የተገኘ ነው። ወደ ኋላ መለስ ብለን በመጽሐፈ ኢያሱ ምዕራፍ 6 ላይ ስንመለከት ታላቋ ከተማ ኢያሪኮ በኃጢአትና በበደል የተገነባች ከተማ ናት። በእግዚአብሔር ፊት ከሰዎቹ በደል አልፎ ከእርሷ የሚገኘው ወርቅና ብሩ እንኳን የረከሰና አጸያፊ ነበረ። የሚደንቀው ነገር እስራኤል ሌሎች ከተሞችን አጥፍተው በሚበዘብዙ ጊዜ ምርኮን እንዲከፋፈሉ እግዚአብሔር ይፈቅድላቸው ነበር። የኢያሪኮን ሀብት ግን ፈጽሞ አጥፋ ነበር የተባለው ለኢያሱ። ኢያሱም እንደታዘዘው ሕዝቡን አስጠንቅቋል። አካን ግን በፍቅረ ነዋይ ተሸንፎ በደለ፣ እርሱም ጠፋ፣ ጉዳቱም ለሌላው ተረፈ። አካን ከኢያሪኮ በደል ተካፋይ ሆነ፣ በኢያሪኮም ዓይን ታየ።
በእግዚአብሔር ፊት። ችግሩ ደግሞ ከራሱ አልፎ ለቤተሰቦቹና ለሕዝበ እስራኤል ሁሉ መትረፉ ነው። ከዚህ ታሪክ የምንማረው ትምህርት ቢኖር አንዳንድ እርም የሆኑ በደሎችና ኃጢአቶች ከእኛ አልፈው ቤተሰብን፣ አካባቢን፣ ለሀገርም ሁሉ ሊተርፉ እንደሚችሉ ነው። አንዳንድ የቤተሰብ ኃላፊዎች፣ የሃይማኖት አባቶች፣ ባለስልጣናት፣ የሀገር መሪዎች እንኳን ሳይቀር የሚሰሩት ግፍና በደል ለብዙዎች ሊተርፍ ይችላልና መጠንቀቅ ያሻል። ለዚህ ነው ማንም ባልንጀራችን ከመዳን መንገድ ወደ ኋላ አይቅር የሚለውን ርዕስም የመረጥነው። በምንችለው ሁሉ እንደ ክርስቲያን አያገባኝም አይባልም። የወንድሞቻችን የእህቶቻችን መጥፋት ያገባናል፣ ሊቆጨንም ይገባል። ባንችል እንኳን ለእነርሱ መጸለይ ግን ግድ ይለናል። ይህን ታሪክ ታዲያ ወደ እኛ መንፈሳዊ ሕይወት ስናመጣው ቤተ ክርስቲያን ውጊያዋን ያልጨረሰች በጉዞ ላይ የምትገኝ የክርስቲያኖች ኅብረት ናት። ቤተ ክርስቲያን እኔና እናንተ በክርስቶስ ስም ያመንንና የተጠራን የምዕመናን ኅብረት ነው። የዚህ ምድር ቆይታችንን እስከሚጠናቀቅ ድረስ በማያባራ የውጊያ ሜዳ ላይ በጦርነት ላይ እንዳለን ለአፍታም ቢሆን መዘንጋት የለብንም። የጦርነትና የሰላም ጊዜ የአኗኗር ዘይቤያችን ፈጽሞ የተለያየ ነው። በጦርነት ጊዜ መዘናጋት፣ ማንቀላፋት፣ መታጠቂያ ቀበቶን ከወገብ አላልቶ የጫማን ማሰሪያ አውልቆ መተኛት እጅግ አደገኛ ነው። ጠላት እንዲህ ተዘልለን የምንቀመጥበትን ምቹ ጊዜ እንደሚሰልል እንዲህ ሆኖ ሲያገኘን በሙሉ ኃይሉ ጥቃትን እንደሚሰነዝርብን ተረድተን በንቃት መኖር አለብን። ለዚህ ነው ሐዋርያው ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 5 ቁጥር 8 ላይ በመጠንም ኑሩ፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት ይላል። ስለዚህ እንኳን ለራሳችን በዙሪያችን ላሉ ሁሉ ያገባናል። ካልሆነ ግን ዳፋቸው ሊተርፈን እንደሚችል ልናውቅ ይገባል። የአካንን ታሪክ እንደተመለከትነው በሚያሳዝን ሁኔታ ዮርዳኖስን ተሻግሮ ምድረ ርስትን ረግጧል፣ ገብቷል። ግን ለመውረስ ጥቂት ሲቀረው ወደቀ፣ ጠፋ። ጌታችን በማቴዎስ ወንጌል ምዕራፍ 10 ቁጥር 22 ላይ እስከ መጨረሻው የሚጸና ግን እርሱ ይድናል ያለው እስከ መጨረሻው መጽናት ለመዳናችን እጅግ አስፈላጊ ስለሆነ ነው። ዛሬም ብዙዎች ከመንገድ ሊወጡ፣ ሊሰናከሉ፣ ሊጠፉ፣ ተደነቃቅፈውም ሊወድቁ ይችላሉ። ይህ ሂደት በመንፈሳዊ ሕይወት ረጅም ጉዞ ውስጥ እኛንም ሊገጥመን ይችላል። ትልቁ ነገር ግን በቶሎ መነሳቱ ላይ ነው። ወንድሞቻችንም ሲወድቁ በምክር በጸሎት ደግፈን ማንሳት ስንችል ቸል ብለን ወይንም ምን አገባኝ በማለት ብንተውና ቢጠፉ እኛንም ማስጠየቁ አይቀርም። ጠቢቡ ሰለሞን በመጽሐፈ ምሳሌ ምዕራፍ 24 ቁጥር 11 ላይ ወደ ሞት የሚነዱትን ታደግ፣ ሊታረዱ የተወሰኑትን አድን ብሏል። ስለዚህ ባልንጀሮቻችን ከመዳን መንገድ እንዳይዘገዩና ወደ ኋላ ተደናቅፈው እንዳይቀሩ እንዴት እርስ በርሳችን እንተጋገስ? የመጀመሪያው ያወቅነውን እውነት በማሳወቅ ነው። እኛ ያወቅነውን የመዳን መንገድ እውነት ማሳወቅ አለብን። ጌታችን ኢየሱስ ክርስቶስ ልጆቹን እንዴት እንደሚወድ በምድርም ሆነ በሰማይ የቸርነት እጆቹን፣ ፍቅሩን፣
ጠብቆቱንና መግቦቱን ሊሰጠን የታመነ ነፍሱን እንኳን አሳልፎ እንደሰጠን ለሌሎች መመስከር፣ ይህንን የመዳን ዕውቀት ይረዱት ዘንድ ጥረት ልናደርግ ይገባል። ይህንን አውቀን ለፈቃዱ ብንታዘዝ በረከትን እንደሚያወርሰን፣ በተቃራኒው ብናምፅ በኃጢአት ጸንተን በበደል በአመፃ ብንኖር ግን በምድር የሚደርስብንን ውድቀት በሰማይም የሚጠብቀንን ይግባኝ የሌለውን ቅጣት በግልጽ ማሳወቅ አለብን። መቀበል ያለ መቀበል የባለቤቱ ድርሻ ነው። እኛ ግን ከእኛ በሚጠበቀው ልክ ጥረት ማድረግ እንዳለብን መረዳቱ ላይ ነው። ሌላው ልንተጋገዝ የሚገባው ባልንጀሮቻችንን በሚፈልጉት ሁሉ በመርዳት ነው። አንዳንድ ጊዜ ሰዎችን በቃል በአንደበት ከምንሰብካቸው በላይ ተግባራዊ ሕይወታችን የበለጠ ያስተምራቸዋል። ጌታችን ኢየሱስ ክርስቶስ ሩህሩህ፣ የሰው ልጆችን አፍቃሪ፣ ቸርና ለጋስ ነው ብለን ከመናገር በበለጠ እኛ ለባልንጀሮቻችንን ርኅራኄን ብናሳይ፣ ፍቅርን ብንለግስ፣ በቸገራቸው ሁሉ ለጋስ ሆነን ቢያዩን ቃላችንን ለመስማት ልባቸው ይከፈታል። ይህንን ቅድመ ሁኔታ ካደረግን በኋላ የእኛ መልካም ጠባይ ምንጩ ከጌታችን የተገኘ እንደሆነ እንገልጣለን። በእኛ ሕይወት ላይ ያዩትን ጌታ ይወዱታል፣ ያምኑታል፣ ሊከተሉትም ይነሳሳሉ። ታዲያ ማስተዋልና መጠንቀቅ ያለብን ነገር ቢኖር መልካም ማድረጋችን ብቻ ወደ ክርስቶስ አይመራቸውም። የመልካምነት ምንጩን ካልተናገርን የእኛ ፍላጎት ከክርስቶስ ጋር ማስተዋወቅ እስከሆነ ድረስ ወደ እርሱ ማመልከት ግድ ይለናል። ካልሆነ ግን ሰዎችን ወደ ጌታችን ከመምራት ይልቅ እኛን እንዲወዱን እንዲከተሉን አድርገን እነርሱም ወደ መዳን ሳይደርሱ እኛም ያለ ዋጋ በከንቱ እንቀራለን። ስለዚህ የመልካም ምንጭ ክርስቶስ መሆኑን ማመልከት አለብን። ሌላው ልንተጋገዝ የሚገባው ስለ እነርሱ ተግቶ መጸለይ ነው። አንዳችን ስለ ሌላችን መዳን መጸለይ አለብን። ባልንጀሮቻችንን የመውደዳችን አንዱ መገለጫው ስለ እነርሱ በጎ መመኘት፣ መልካሙ ሁሉ ይገጥማቸው ዘንድ መሻት፣ በተለይ ደግሞ በመዳን መንገድ ላይ እየተጓዙ መሆናቸውን በየጊዜው መጠየቅ፣ መምከር፣ መምራት አስፈላጊ ነው። እግዚአብሔርንም ስለ ራሳችን ከምናሳስበው በላይ ለባልንጀሮቻችን የምናደርገውን ልመና መስማቱ የበለጠ ያስደስተዋል። ሌላው ማበረታታት ነው። ባልንጀሮቻችን ወደ መንፈሳዊ ሕይወት የሚያደርጓትን አንዲት እርምጃ ማድነቅ፣ ዋጋ መስጠት፣ እንዲበረቱ ማገዝ፣ ቀጥሎ ምን ማድረግ እንደሚገባቸው ማመላከትም አለብን። ሰላምታን ስንለዋወጥ ከሥጋዊ ጤናቸው ለጥቆ መንፈሳዊ ጤናቸውን በጸሎት፣ በጾም፣ በቃለ እግዚአብሔር፣ በንስሐና በቅዱስ ቁርባን የነፍሳቸው ጤና መጠበቁን ያሉበትንም ደረጃ መጠየቅ ይገባል ማለት ነው። ማጠቃለያ፣ በዛሬው መርሃ ግብራችን ማንም ባልንጀራችን ከመዳን ጉዞ ወደ ኋላ አይቅር አይጉደል በሚል ርዕስ ተማምረናል። በዚህም በመጽሐፈ ኢያሱ ምዕራፍ 7 ላይ ያለውን ታሪክ አንስተን አካን ከ40 ዓመት ጉዞ በኋላ ዮርዳኖስን ተሻግሮ ምድረ ከነዓንን ረግጦ መውረስ ብቻ ሲቀረው በፍቅረ ነዋይ ተሰናክሎ እንዴት እንደጠፋ፣ የእርሱ ዳፋ ደግሞ ለቤተሰቡና ለእስራኤል ሁሉ እንዴት እንደተረፈ ተመልክተናል። በዚህም እንደ አካን ከመንገድ ተሰናክለው የሚወድቁ የሚስቱ እህትና ወንድሞቻችንን በቻልነው ሁሉ ከጥፋት መመለስ እንጂ መተው እንደሌለብን፣ የእነርሱም ጥፋት ብዙ መዘዝ ሊያስከትል እንደሚችል ተመልክተናል። ስለዚህ
እርስ በእርሳችን እንዴት እንተጋገዝ ሲባል የመጀመሪያው ያወቅነውን እውነት ማሳወቅ እንዳለብን፣ በሚፈልጉት ሁሉ መርዳትና ማገዝ፣ ስለ እነርሱ አብዝቶ መጸለይና ማበረታታት እንደሚገባን ተምረናል። የዛሬው መርሃ ግብራችንን ከማጠናቀቃችን በፊት ለመወያያ የሚሆኑ ጥያቄዎችን እናቀርብላችሁ። የመጀመሪያው ጥያቄ ከአካን ታሪክ ምን ተማራችሁ? ባልንጀሮቻችን እንዳይጠፉ እንዴት መርዳት አለብን? በእነዚህ ነጥቦች ላይ ተወያዩባቸው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስና ሕያው እግዚአብሔር ምስጋና ይድረሰው። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር። Thank you.